ልንገርሽ አይደል አንቺ ሞጥሟጣ ባሌን ሰብራችሁ ጥላችሁ ደግሞ እናትሽ ጋር ስቀልዱብኝ ዋላችሁ አይደል? ደግሞ ምን አረኩሽ? ለካ የሰራሽውን ስራ ስለምታውቂ ነው ገና ከሩቅ ስታይኝ ገደለችኝ እያልሽ የምትሮጪው። ኧረ እኔ እኮ ከሌላ ሰው ትሰሚያለሽ ብዬ ነው እንደሆነ የምነግርሽም እንደሆነ ትመችኛለሽ ብዬ ነው። እኔ እንዳንቺ ሞጥሟጣ ልጅ የለኝ ትሰማለሁ። እንግዲህ አሳልፊኝ። ኧረ አሳልፊኝ። ዛሬማ ሰባብሬ ካልጣልኩሽ እኔም አይደለሁ። ምን አረኩ? እና እንግዳማ እንዳልመታሽ ከፈለሽ በምን እንደተጣሉ ንገር። እኔ ምንም አላውቅም። በምን እንደተጣሉ የማውቀው ነገር የለኝም። ነቀዝ አሁን ማታውቂው ነሽ ነው። ሊዎች ልጅ አትፈልገኝም ማለት ነው። ኧረ እንደዛ ነው ነገሩ። ይልቃን እንደው ወደደችው መሰል። ኧረ ተው ጋሼ፣ ኧረ ተው እንደዛማ አይደል። እኔ እንዴት ነው ጋሼ ነው የሚፈልጋት። እኔ ጋሼ ናት እሱ ስለሚፈልጋት ያጎቴ እያልኩ እኔ እንደው እየፎከርኩባት አይደል። እንዴት አንተ እንደዛ የምትሉ? ምን አደርጋታለሁ እንግዲህ ጋሼ እንደው ትምህርቴን ነው እንጂ እኔ ከጋሼ ጋር ወንደስ ነው የሚለኝ ብላለች እኮ። ፈልግሽ እኮ አጣሁሽ። ኧረ ስምሽን ስናነሳ ምትታይሽ ምን ብላችሁ ስምሽን ያነሳነውማ ጋሼ በያለሽ መስታወር ነው የቆያችሁ። ምንም አይደል አንቺ እንደዚህ ብለን ነው። ኧረ እባክሽ አትነግሪኝ። ዝም ብለን እኮ ነው ወሬ ዝም ብለን ስናወራ የነበረ። እንደዛ ግን አይመስልም። አሁን ንገሪኝ ዝም ብለሽ። ምን አንቺ ጤናዬ ደግሞ እንደኔ አንቺ ምን አደባበቀኝ? እንደዚህ ነው በቃ አንቺና እኔ ጓደኝነት። አንቺ ስላንቺ ነው ስናወራ የነበረ። ስላንቺ ስለኔ ምን እያወራችሁ ነበር? ስላንቺ እንደው ያኛውን እንደዛ ስለዛኛው ሰው ስለዛ ባሪያ ሲያወራኝ ኧረ አንተን ነው የምትወድ ብዬው እንደዛ ነው ስናወራ። ኧረ መከሬ መቼ ነው ደግሞ ማን እንደዛ አለሽ? አንቺ እንደዛ አላልሽኝም እንጂ ትምህርቴን ብዬ ነው እንጂ ጋሼን ነው የማገባ። ኧረ ወይ ድሌ! ኧረ ጉዴ! አንቺ መቼ ነው እንደዛ ያልኩሽ? ትምህርቴን ብዬ ነው እንጂ እንደው ጋሼ ነው ደስ የሚለኝ እንደው ጋሼ ነው የማገባ አላልሽ? በረጤ ይሄ ይልቃል የሚባል ሰውዬ ግን ምን አለ ቢተወኝ? ምን እያለሽ ነው? እንዴት ይልቃል ደግሞ? መንገድ ላይ እያቆመ ሽማግሌ ይልካለሁ እኮ ነው የሚለው። አረፍ ጋሼ ያልሰማው ጉድ። ጋሻስ ቢሆን ወደድኩሽ እንጂ ምን አለኝና? ኧረ አጎቴ እኮ እሷን ነው የማገባ ብሏል። ወዮልሽ ጤናዬ ኋላ ቢሆንም ማንም ደስ የሚለኝ ጋሻ ነበር። ግን ትምህርቴን ጨርሼ ነው የሚሆነው። ትምህርት ነው እንዳሻሽ። ግን ማን ወንድ ነው እንደው ጋሼ አጎት አለም ጋሼ የከጀላትን ሴት የሚነጥቅ ማን ወንድ በረጥ? አይ ለካ እንደዛ ብዬሻለሁ። እና ልክ አንቺ ቢሆንስ እንደዛ ይባላል? እኔ ብልሽስ? አንቺ ደግሞ እንደው እንዴት እና በቃ እሱ እኮ ስለሚወድሽ ነው እንደው አንቺ ያላ እንደው ጤናዬ ደግሞ ዝም ብለሽ እና ቢሆንስ እንደዛ ይባላል? ችግር አለ። አንቺ ጤናዬ እንደው ደስ አላለሽም ነው? አንቺና እኔ የምናወራው ወሬ ሁሉ ነው እንዴ እየወሰድሽ የምትናገሪው? ጓደኝነት እኔ ደግሞ ደስ ብለሻል። እንደው ዝም ብለሽ ነው አንቺ ቆይ ያወራነውን ሁሉ እየሄድሽ ነው እንዴ የምታወሪው? አንቺ ጓደኝነት ሲቀርብኝ ነው እንደዚህ ይደረጋል? አይ ጓደኛዬ ሚስጥሬን ማወራሽን ሁሉ እየወሰድሽ ከተናገርሽማ ምኑ ጓደኛዬ ነው? አፈቶ ሲይዘኝ ስቴና እንደሆነ ቁጥራው ነው የምላርግ እንጂ ላንቺ እንዴት ክፉ እንደማላስብ ታውቂዋለሽ። ጓደኝነት በቃ እንደው ጤናዬ ይቅርታ አድርጊልኝ። በቃ እንደው ላንቺ ክፉ እንደማላስብ ታውቂያለሽ። እንደው አፋጦ ሲይዘኝ ደግሞ እንዴት ምን ያክል እሱን እንደማከብረው እንደምወደው ታውቂያለሽ። ታዲያ ቢሆንስ እና በቃ ይቅር በይኝ።
ታንክስ በይሽ ይቅር ብዬሻለሁ። ከእንግዲህ ግን ሚስጥር ብለን የምናወራት ነገር ለአንድ ሰው ይደርሳል። ኧረ እንዳልሽው እንደው ያሁኑ ጋሼ ሆኖብኝ ነው እንጂ እንደው በሱ ታውቂያለሽ። ጋሻው ወደዚህ አልመጣም እንዴ? አልመጣም። ኧረ ተውማ እንደው አንድ ጨዋታ ጫውተኝ ነበር። መልካም ይልቃል ጤናዬን ላግባ እያለ እንደው ከጋሻይ ጋር ሳይጋጩ አይቀርም። እንደው የፈራሁት ነገር እንደው ይሄን ከሰማሽው እንደው አንተ ደግሞ እንደው ከማን ያህል እንደው መልካም ያት እንጂ ነገረችኝ። ማን ይነግረኛል? ስናሽ ደግሞ እንደው ዝም ብለሽ እዚህችን የመልካም ኖሬ እንደው መለቃቀም ትወጃለሽ። አሁን እሷ ምን ሆነት አላት ብለሽ ነው? አሁን ታውጣው ይሁን እንደው ዝም ብለን እንጂ ይሄንማ እኔም ሰምቻለሁ፣ አረጋግጫለሁ። ያረጋገጥኩት ነገር ነው። ልክ ናት። ይሄን የፈራውን ነገር መጣ። ቶሎ በል አለው። ነገ ዛሬ እያለ በቃ ሰው ጋር አላተመን ወስዶ አሁን ምኑ ይዘለቃል? እናንተ ቶሎ በል ስትወስን ንገረኝ፣ ሽማግሌውን ልላክኔ ቶሎ በል እያልኩ ጭቅጭቅ አደርጋለሁ። ግን እንቅልፍ የሆነ ምን እንቅልፍ እንደጣለበት አላውቅም። ተኛ በቃ ዝም ብሎ። አይ እንደው አንተም ከኔ ላይ ነው መጮህ የምትወድ እንደው እንደዚህ ከኔ ላይ እንደዚህ እንደምትጮህ ሽማግሌ የማትልጉ ሽማግሌ ይዛችሁ ዳችሁ መጠየቅ ነው። ቶሎ በሉ ነገር መጫር በራሳችሁ ጊዜ። አይ እንግዲህ አበም እንደው ዝም ብሎ እንደው ቤት ድረስ ያንኳኳ እየመጣ ተቸገርኩኝ። ሳውንስ ደግሞ አሁን በጋሻ ምክንያት ደግሞ በሴት ምክንያት ደግሞ ተጣሉ እንባልና አሁን ማንሱም ደግሞ ልከው ነው የሚሆነው እኮ እንደዛ ከሆነ ነው። አይ እኔ በደንብ አረጋግጫለሁ። ይሁን ዝም ብላችሁ ላኩ። አላከም ሽማግሌ ያላከም ይልቃል። አረጋግጫለሁ ነው ሸጋ እስካሁን ካላከማ እንግዳ እኛ ቶሎ ልካለን እንቀድማለን። እና እንደው ግን ክፉ ደግ ተነጋግረው ይሆን ከይልቃል ጋር አይጋጩ አልቀሩም። እንደው መልካምዬ አንዳንድ ነገር አጫውተኛለች። እኔ ፈራው እንቅልፍ የሆነ ልጅ እስቲ እንደው እንግዲህ በቃ ልጅና ላውሮማ ግድልሽ ምኑን እቀመጣለሁ እንደዚህ የሆነማ እንደው ምኑን ተቀመጥኩት። የት ነው ወንድሜ? ደህና ተፈተፋለህ ሳለ? አዎ የናጡን ምናምን እያጠባበቁ። አይ ጥሩ አድርጋል። እና እንዴት አደረክ የባለፈው ነገር? ምን ነው ወንድሜ? ምን ነው ስለኛል እንዴ አንተ? እንደው አሁን ምን ነው? ያኔ ጤናዬን ጉዳይ ነው እንጂ እንደው አሁን ሌላ ምን ኑሮ ነው አንተ? አረ ምንም አላደረስኩትም። እሱስ ገና ነኝ። አንተ እንደው ምን እስቲሆን ነው የምትጠብቀው? እኔ ሌላ ከጅሏታል ሲባል ሰምቻለሁ። ችግር እንዳይፈጠር ማለት ማን ከት ምን ነው አላውቅም አልከሳ ከይልቃል ጋር ስትፎገሉ አይደለም እንደምትሉት እሱን ነው ታው ለኔ ችግር የለውም። ይሄን እኮ ነው የጠላሁት። ምንድነው ሰው ማለት ምንም አያመጣም። እሱን አታስብ። ምሰማ እንደሆነ ስማ። ምን ይሄ ግሬዋለሁ እኮ ከጥጓ እንዲርቅ እና ራቅ ስትለው እሺ ርቃለሁ አለ። አረ እንደሱ ሳላለም ማን ወንድ ነው የሚያርቀኝ ነው ያለ እኮ። ይሄ አይደል ችግር ማለት? ተናግሬያለሁ። እንግዲህ ብታውቅበት ይሻላል። ጋሻ ኋላ ነው የለውበት ነግሬያለሁ ደጋግሜ። ቾኮ እሺ ወንድሜ በቃ አታስብ። ያልከውን አደርጋለሁ። በላስብበት። እኔ ጠብ እንዳታመጣ ነግሬያለሁ ጋሻ። ቢመጣም እኔ ወጣዋለሁ አታስብ። ይሄ ምን አባቱ ጠባ ይምጣ እንጂ አንተ እኔ ይባላል።
ካንተ አላደርሰውም ብዬ ነው እንጂ ደግሞ ለዚህ አንተ የጠብ ትንሽ የለውም። ይሄ ምን ሲነግሩት አይሰማም እንዴ እናንተ? እንደው ዳን የገባሁት በለ ደህና ዋል ይልክ በል እሺ። ለዚህ ነው የመጣኸው እንዴ? ከዚህ በላይ ምን ችግር ኖሮ ነው ለዚህ ነው የመጣኸው የምትል? እሺ በቃ ደህና ዋል። ደህና ዋል።